እዚህ ጋር የምታዩት ፎቶና እዚህ ጋር ያያችሁት ፎቶ አንድ አይነት ሊመስላችሁ ይችላል፣ ግን ደግሞ የሆነ የተወሰነ ልዩነት አለው። እስኪ እናንተ የታያችሁ ልዩነት ከታች ጻፉልኝ። እነዚህን ሁለቱም ፎቶዎች እኔ ነኝ በሞባይል ያነሳቸው ማለት ነው። እንደገና አንደኛውን ፎቶ ከሁለቱ ደግሞ በሞባይሌ ነው ኤዲት ያደረኩት ላይትሩም አፕን በመጠቀም ማለት ነው። ብዙዎቻችሁ ላይትሩም አፕ ሲባል የተለየ ወይም በጣም ብዙ ነገር እና ደግሞ ጀማሪዎች መጠቀም የማይችሉት ከባድ ነገር አድርጋችሁ ታስቡት ይሆናል። ግን ዛሬ ላይትሩምን በቀላል መንገድ እናያለን ማለት ነው። እናም እንደምናስበው ከባድ እንዳልሆነ የምናይ ይሆናል። ዛሬ ብቻ ሳይሆን በአንድ ቀን አይተን ሁሉንም በአንድ ቀን አይተን ስለማንጨርስ በየቀኑ የተለያዩ ነገሮችን እንሞክራለን ማለት ነው። እንጀምር። ሰላም፣ እንዴት ናችሁ? መታደለኝ በድጋሚ እንኳን ወደ ሚታይ ኤዲትስ ቻናል በደህና መጣችሁ። እንግዲህ ዛሬም ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁኝ። መግቢያ ላይ እንደተናገርኩት ላይትሩም አፕን በመጠቀም ኤዲት የምናደርግ ይሆናል ማለት ነው። ፎቶአችንን እዚህ ጋር ከላይ ያለውን ፎቶ በላይትሩም ኤዲት እናደርጋለን። በመጀመሪያ ወደ ኤዲቲንጉ ከመግባታችን በፊት ላይትሩም ምን ማለት ነው የሚለው እናያለን። ላይትሩም ማለት ፎቶዎቻችንን ኤዲት የምናደርግበት አፕ ማለት ነው። which means የተለያዩ ከለሮችን፣ ሳቹሬሽኖችን በጣም ብዙ አይነት በተኖች እዛ ኤዲት የምናደርግባቸው ስላሉ እነሱን በመጠቀም ኤዲት ማድረግ ማለት ነው። ዛሬ የተወሰነውን ክፍል እናያለን። በአንድ ቀን ሙሉ ክፍሉን ማየት ስለማንችል ዛሬ የተወሰነ ክፍሉን የተወሰነ አንድ ፎቶ እዚህ ጋር ያለውን ፎቶ እንዴት ከዚህ ወደዚህ እንደቀየርኩት አሳያችኋለሁ ማለት ነው። ስቴፕ ባይ ስቴፕ በጣም ቀላልና ሲምፕል የሆነ መንገድ ነው የምንጠቀመው ማለት ነው ይሄንን ኤዲት ለማድረግ። ከእናንተ የሚጠበቀው ላይትሩም አፕን መክፈት ነው። ላይትሩም አፕ ከሌላችሁ ፕሌይ ስቶር ላይ ወይም ደግሞ አፕ ስቶር ላይ በመግባት ላይትሩም አፕ ብላችሁ እዚህ ጋር ያለውን ላይትሩም አፕ ብላችሁ ሰርች ታደርጉና የመጣውን ይሄንን አፕ ታወርዱታላችሁ ማለት ነው። ካወረዳችሁት በኋላ እሱን ኦፕን ብላችሁ ከፍታችሁ ኤዲት የምናደርግ ይሆናል ማለት ነው። ወደፊት ደግሞ በጣም ብዙ አፖች አሉ እንደነ ፒክስአርት፣ ስናፕሲድ እነዚህ ሁሉ አፖች በመጠቀም እንዲሁም ደግሞ ሌሎችም አፖችን እያመጣሁላችሁ አዳዲስም ካሉ እየፈለግን እንሞክራለን ማለት ነው። ስለዚህ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ከታች የምታዩትን ሰብስክራይብ በተን በመጫን የደውል ምልክቷን ማብራት እንዳትረሱ። ሁሌ ቪዲዮ በለቀቁ ቁጥር እንዲደርሳችሁ። አሁን ወደ ቪዲዮ እንግባ። እንግዲህ ላይትሩምን ካወረድን በኋላ ኦፕን ብለነው ፎቶ ኤዲት ልናደርግ ያሰብነውን ፎቶ ኢምፖርት እናደርጋለን ወይም እንመርጥለታለን ማለት ነው። በምታዩት መልኩ ፎቶአችንን መርጠናል። በመቀጠል የሚሆነው ላይትን ማስተካከል ነው። እንግዲህ ወደ ኤዲቲንጉ እንጀምራለን። እዚህ ጋር ኤዲት የማደርገውን እያንዳንዱን ስቴፕ ከጎን በጽሁፍ አስቀምጬላችኋለሁኝ። ኤክስፖዠር፣ ኮንትራስት፣ ሃይላይት፣ ሻዶ፣ ዋይት እና ብላክ እነዚህን በሙሉ እናስተካክላለን ማለት ነው። ምናልባት እዚህ ላይ በጻፍኩት ቁጥር መሰረት ራሱኑ ኮፒ ካደረጋችሁ ሊመጣላችሁ ይችላል። እንደየፎቶአችሁ ይለያያል። የተወሰነም እንደየፎቶአችሁ እያያችሁ ማስተካከል ትችላላችሁ ማለት ነው። እኔ ሐሳቡን ወይም ኮንሰፕቱን ስለሆነ እየነገርኳችሁ ያለሁት እዚህ ጋር እነዚህ ነገሮች እናስተካክላለን። ራሱን ኮፒ አድርጋችሁም እንደየፎቶአችሁ ሊመጣላችሁ ስለሚችል ሞክሩት። ካልሆነም ደግሞ በዚህ መሰረት የተወሰነ ነገር አስተካክሉ ራሳችሁ ፎቶ ላይ ማለት ነው። ይህንን ልክ የላይቱን ሴክሽን ከጨረስን በኋላ ቀጣይ የምንገባው ወደ ከለር ነው፣ ማለትም ዋይት ባላንስ ማለት ነው። እንደምታዩት ዋይት ባላንስ ላይ ገብተናል። ዋይት ባላንስ ላይ ቴምፕሬቸር፣ ቲንት፣ ቫይብራንስ እና ሳቹሬሽን እነዚህን ማስተካከል ነው ማለት ነው። ቀጣዩ እነዚህንም በተመሳሳይ ለእናንተ ፎቶ ተቀራራቢ ሆኖ በላይም እንዳይሆን በታችም እንዳይሆን ለእናንተ ፎቶ ተቀራራቢ ሆኖ እዚህ ጋር በጣም በተወሰነ መልኩ ነው እያስተካከልኩት ያለሁት። በጣም በተወሰነ ማለት ነው፣ አልበዛምም አላነሰምም። ስለዚህ እናንተም በእንደዚህ አይነት መንገድ ዋይት ባላንሳችሁን ካስተካከላችሁ በኋላ እዛው ላይ ሚክስ የምትላለች ሚክስ ላይ ደግሞ እናስተካክላለን ማለት ነው። ግን ዋናው ይሄንን መጀመሪያ እናንተ ሳቹሬሽንም ሳታበዙ ቫይብራንስም ሳታበዙ በተወሰነ መንገድ ለፎቶአችሁ ተስማሚ በሆነ መንገድ ኤዲት ታደርጉታላችሁ ማለት ነው። በመቀጠል እንዳልኳችሁ ይሄው ሚክስ ላይ ያለ ቁጥሮቹን በሙሉ እዚህ ጋር አስቀምጬላችኋለሁ። እኔ የተጠቀምኳቸው ቁጥሮች ናቸው እንዳለ። እያንዳንዱን ከለር ተጠቅሜያለሁኝ። ለእያንዳንዱ ከለር የተጠቀምኳቸው ቁጥሮች ከላይ እዚህ ጋር በጽሁፍ ያስቀመጥኩላችሁ ነው። ራሱን ኮፒ ማድረግ ትችላላችሁ ወይም ደግሞ እያያችሁ ለፎቶአችሁ ጋር
ተስማሚና ተመጣጣኝ የሆነ የቁጥሩን ማስተካከል ትችላላችሁ ማለት ነው። ደስ የሚለው እሱ ነው። ላይትሩም ላይ ደስ የሚለው ፓርት ምንድነው? በራሳችሁ ፎቶአችሁን እያያችሁት ጭንቅላታችሁ ላይ ያለውን ኤዲቲንግ ማስቀመጥ ትችላላችሁ። ስለዚህ እንደዛ ሞክሩት። ግዴታ ኮፒ ማድረግም ላይ ኮፒም ስታደርጉ አንዳንድ ፎቶ ላይ ኮፒ ይሰራል። ወደፊት ላይትሩም ላይ ኮፒ እንዴት ነው አድርገን ይሄን ለምሳሌ ይሄን ኤዲቲንግ አለኛ ይሄን ኤዲቲንግ አሁን አስቀምጠዋለሁ። ሌላ ቀን ፎቶ ስፈልግ ወይም ኤዲቲንግ ስፈልግ ይሄንን ፕሬዘንት እጠቀመዋለሁ ማለት ነው። ስለዚህ ይሄንን እንዴት ነው ፕሬዘንት ማድረግ የሚቻለው የሚለውንም እንዲሁም ደግሞ እንዴት ነው ኮፒ አድርገን ይሄንን አሁን ኤዲት አድርጌ ከጨረስኩ በኋላ ኮፒ አድርጌ እንዴት ነው ፔስት ማድረግ የምችለው የሚለውንም ደግሞ እምናይ ይሆናል ማለት ነው ወደፊት በሚኖረን ኤዲቲንግ። አሁን ግን እንደዚህ እዚህ ጋር የጻፍኩላችሁን ቁጥር እያንዳንዱን መጠቀም ትችላላችሁ። የከለሩን ፓርት ወይም ደግሞ ዋይት ባላንስ ሚክስ ካስተካከልን በኋላ መጨረሻው የሚሆነው ኢፌክት ታባችን ነው። እታች እንደምታዩት ኢፌክት አለ፣ ቴክስቸር፣ ክላሪቲ እና ዲሄዝ የምናስተካክልበት ቦታ ነው። እነዚህንም ደግሞ ላይ ቁጥሮቹን ስላስቀመጥኩላችሁ በማሳያችሁ መንገድ ታስተካክሉታላችሁ። ከዛ በኋላ ቀጣዩንም በተመሳሳይ መንገድ እናስተካክላለን ማለት ነው። ከዚህ በኋላ ብዙም አይቀረንም፣ ሻርፕኒንግ ነው። ሻርፑንም ደግሞ እንደዛው እናያለን። እንግዲህ የመጨረሻው ኤዲቲንጋችን ዲቴል ታብ ይባላል። አማውንት፣ ራዲየስ፣ ዲቴል፣ ማስኪንግን የምናስተካክልበት ቦታ ነው። እንዲሁም ደግሞ ኖይዝ እና ኖይዝ ሪዳክሽኖችም ስላሉ እነሱንም እዚህ ጋር እናስተካክላለን። በምታዩት መንገድ አስተካክለን እንጨርሳለን ማለት ነው። ከወደዳችሁት ኮሜንት ላይ አስታውቁ። እንግዲህ ጨረስን። እናንተም ፎቶዎቻችሁን በላይትሩም ኤዲት ስታደርጉ በጣም ከከባዱ አትጀምሩ። ትንሿን ቀላሉን ነገር በመጀመር ራሳችሁን ማስተማር ትችላላችሁ። እንደ ላይት ኢፌክት፣ ክሮፕን እነዚህ ነገሮች በመጠቀም ብቻ ራሳችሁን ማዳበር ትችላላችሁ። ስለዚህ ከከባዱ ከመጀመር ይልቅ በጣም ከቀላሉ ጀምሩ። ማስታወስ ያለባችሁ አንድ ነገር ኤዲቲንግ ማለት ሙሉ ለሙሉ ፎቶአችንን መቀየር ሳይሆን የተወሰነ ወይም ደግሞ በተወሰነ መንገድ ፎቶአችንን ማሻሻል ማለት ነው። ስለዚህ ይሄን ነገር መቼም እንዳትረሱት። እስቲ እናንተ ላይትሩም የትኛው ነው የሚከብዳችሁ? የሚከብዳችሁን ኮሜንት ላይ ጻፉልኝ። ኢፌክት ነው፣ ላይት ነው፣ የትኛው ፓርት ነው ላይትሩም ላይ የሚከብዳችሁ? ኮሜንት ላይ ጻፉልኝ። ግን ሌሎችንም እንደነዚህ አይነት ቲፖች እንዲደርሳችሁ ከፈለጋችሁ ይሄንን ዩቲዩብ ሰብስክራይብ አድርጉ። ኮሜንት ላይ እንድሰራላችሁ የምትፈልጉት እንዳጋራችሁ እንድና የምትፈልጉትን ነገር እንደዛው አስቀምጡልኝ ማለት ነው ኮሜንት ሴክሽን ላይ። ለዛሬ በጣም ነው የማመሰግነው። አብራችሁኝ እዚህ ድረስ ተከታትላችሁኝ ስላያችሁኝ ስለተመለከታችሁኝ በጣም አመሰግናለሁ። ኔክስት ቪዲዮ ላይ እንግዲህ በአዲስ ቪዲዮ ተመልሰን የምንመጣ ይሆናል። ለዛሬ አበቃ። ቻው።